በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩህሩሁ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 35 መንፈሳዊ ታሪካችን እግዚአብሔር ሙሴን ወደ ግብፅ እንደላከው ሙሴ ግን አንተ እንደላከኝ አያምኑኝም ብሎ በመለሰ ጊዜ እግዚአብሔርም 3 ለምልክት የሆኑ ተአምራትን እንደሰጠው በትሩን ወደ እባብ መለወጥ፣ እጁን በብብቱ ውስጥ ሲያገባ እጁ ለምጻም እንደሆነ ደግሞም እንደገና ወደ ብብቱ ሲያገባው እንደተፈወሰ እንዲሁም ደግሞ ውሃን ወስዶ በምድር ላይ ሲያፈሰው ወደ ደም እንደሚቀየር እነዚህን ተአምራት እግዚአብሔር እንደሰጠው ከዚህም በኋላም ቢሆን ሙሴ ወደ ግብፅ ላለመሄድ ወደ ኋላ ባፈገፈገ ጊዜ እግዚአብሔር በነፃ ፈቃዱ ሳይገባ ቀስ በቀስ አሳምኖ ብቸኝነትም እንዳይሰማው ታላቁ ወንድሙን አሮንን አብሮት እንዲሄድ እንዳደረገ ሙሴና አሮንም የእስራኤል ሽማግሌዎችን ሰብስበው እግዚአብሔር ከተያዙበት ባርነት ነፃ እንደሚያወጣቸው እንደነገሯቸው ሕዝቡም ተአምራቱን ባዩ ጊዜ አምነው ለእግዚአብሔር እንደሰገዱ ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕዝቤን ልቀቅ። ኦሪት ዘጸአት ምዕራፍ 5። ሙሴና አሮንም የእስራኤልን ሽማግሌዎች ሰብስበው እግዚአብሔር የነገራቸውን ቃል ሁሉ ከተናገሩና ለምልክትም የተሰጣቸውን ተአምራት በሕዝቡ ሽማግሌዎች ሁሉ ፊት ካደረጉ በኋላ ሕዝቡ በእግዚአብሔር አመኑ። እግዚአብሔርም የእስራኤልን ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ለእግዚአብሔርም ሰገዱ። ከዚህም በኋላ ሙሴና አሮን ወጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓልን ያደርግልኝ ዘንድ ሕዝቤን ልቀቅ አሉት። ፈርዖንም ቃሉን እሰማ ዘንድ እስራኤልንስ እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርንም አላውቅም፣ እስራኤልንም ደግሞ አልለቅም አለ። እነርሱም የዕብራውያን አምላክ ተገናኘን፣ ቸነፈር ወይም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔር እንድንሰዋ እንለምንሃለን አሉት። የግብፅ ንጉሥም አንተ ሙሴ፣ አንተ አሮን ሕዝቡን ለምን ሥራ ታስፈቷቸዋላችሁ? ወደ ተግባራችሁ ሂዱ አላቸው። ደግሞም ፈርዖን እነሆ የምድሩ ሕዝብ አሁን በዝቷል፣ እናንተም ሥራቸውን ታስፈቷቸዋላችሁ አለ። ልጆች አንዳንድ ጊዜ ለእግዚአብሔር ስለታዘዝን ነገሮች ሁሉ ወዲያው ይፈጸማሉ ወይንም ችግር አልቦ ይሆናሉ ብለን ማሰብ የለብንም። እግዚአብሔርም ቢሆን ለቃሌ ስትታዘዙ ምንም አይነት ችግርና መከራ አይደርስባችሁም ብሎ ቃል አልገባም። እርሱ የሚያይልን አሻግሮ የሩቁን በመከራ ውስጥ አልፈን እንደ ወርቅ ነጥረን ለክብር የምንበቃበትን እንጂ በጊዜያዊነት የሚገጥሙንን ጉዳዮች አይደለም እግዚአብሔር የሚመለከተው። እንዲያውም በተቃራኒው
በፈተና ውስጥ ጸንተው የሚያልፉ ሁሉ ለተሻለ በረከትና ሽልማት የሚበቁ እንደሆኑ ነው የነገረን። በራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ጌታችን እንደተናገረው ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። እስከ ሞት ድረስ የታመንክ ሁን፣ የሕይወትም አክሊል እሰጥሃለሁ ነው ያለን። ልጆች ጌታችንን መድህናችንን ኢየሱስ ክርስቶስን የተከተሉ የቅዱሳን ሐዋርያቱ ሕይወትና በምድር ላይ የነበራቸውን ፍጻሜ እንኳን ብንመለከት ብዙዎቹ በሚያሳዝን ጉስቁልና ኖሩ። ተርበው ተጠምተው ከሀገር ሀገር ስለ ወንጌል ስለ እውነት ተንከራተቱ፣ ተሰደዱ፣ ስለ ክርስቶስ ፍቅር ተዋረዱ፣ ወደ ወህኒም ተወረወሩ፣ በድንጋይ ተወገሩ፣ በበትርም ተደበደቡ። በመጨረሻም በተለያየ መንገድ በሰይፍና በስቅላት ነፍሳቸውን ስለ ክርስቶስ ፍቅር ተዉ፣ ሰማዕትነትንም ተቀብለው ከዚች ምድር አለፉ። የሚደንቀው አንዳቸውም በዚች ምድር ላይ ተመችቷቸው በድሎት ዕድሜን ጠግበው አረፉ የሚል በቤተ ክርስቲያን የተጻፈ ታሪክ የለም። ከዚያስ በኋላ የምድር ብቻ ሳይሆን የሰማዩ ጌታ፣ የሥጋ ብቻ ሳይሆን የነፍስም ፈጣሪ የሆነው አምነው ለተከተሉት ሁሉ የታመነው ንጉሥ ከራሱ ጋር ለዘላለም ዓለም በታላቅ ክብር አነገሳቸው። በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ጌታችን በዚህ ምድር ላይ በነበረበት ወራት ለሐዋርያቱ የገባላቸውን ቃል አድምጡ። እንዲህ ይላል። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልንህ፣ እንኪያስ ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አላቸው። ከዚህ በላይ ክብር ከወዴት ይገኛል? እኛም እንደ አባቶቻችን ሐዋርያት ክርስቶስን ተስፋ የምናደርገው በዚህ ጠፊ ምድራዊ ሕይወት ሳይሆን በዘላለማዊ መንግሥቱ መሆኑን ልናስተውል ይገባል። ፈርዖንም ሙሴና አሮንን ሕዝቡን ሥራ ታስፈታላችሁ ብሎ ከቤተ መንግሥቱ ካስወጣቸው በኋላ በዚያን ቀን የሕዝቡን አስገባሪዎች ሹማምንቶቹን እንዲህ ሲል አዘዛቸው። እንደ ወትሮው ለጡብ ሥራ ደግሞ ገለባ ለሕዝቡ አትስጡ። ነገር ግን እነርሱ ሄደው ገለባ ይሰብስቡ። ቀድሞ ያደርጉት የነበረውን የጡብ ቁጥር በእነርሱ ላይ ያደርጉት፣ ምንም ከእርሱ አታጉድሉ፣ ሥራ ሰልችተዋልና። ስለዚህ ለአምላካችን እንድንሰዋ እንሂድ እያሉ ይጮኻሉ። እርሱንም ያደርጉ ዘንድ በሰዎቹ ላይ ሥራው ይክበድባቸው፣ ከንቱ ቃልም አያስቡ በማለት ቀድሞ ከነበረባቸው የሥራ ጫና ላይ ሌላ ተጨማሪ ሸክምን ጫነባቸው። የሕዝቡም አስገባሪዎች ሹማምንቶቹም ወጡ። ሕዝቡንም ፈርዖን እንዲህ ይላል፣ ገለባ አልሰጣችሁም፣ እናንተ ሂዱ፣ ከምታገኙትም ስፍራ ገለባ ሰብስቡ፣ ከሥራችሁ ግን ምንም አይጎድልም አሏቸው። ሕዝቡም ስለ ገለባ እብቅ ሊሰበስቡ በግብፅ ምድር ሁሉ ተበተኑ። አስገባሪዎቹም ገለባ ትቀበሉት እንደነበረ ጊዜ የቀን ሥራችሁን ጨርሱ እያሉ አስቸኰሏቸው። የፈርዖንም አስገባሪዎች ቀድሞ ታደርጉ እንደነበራችሁ ትናንትናና ዛሬ የተቆጠረውን ጡብ ስለምን አትጨርሱም እያሉ በእስራኤል ልጆች ላይ የተሾሙትን አለቆች ገረፉ። የእስራኤልም ልጆች አለቆችም ወደ ፈርዖን መጡ። ለምን በባሪያዎችህ እንዲህ ታደርጋለህ? ገለባ አይሰጡንም፣ የጡቡንም ሥራ እንድንሠራ ያዙናል። እነሆ ባሪያዎችን ይገርፉናል፣ ግድፈቱ ግን በአንተ ሕዝብ ላይ ነው ብለው ጮኹ። እርሱ ግን ሰልችታችኋል፣ አዎን ሰልችታችኋል፣
ስለዚህ እንሂድ ለአምላካችን እንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባ አይሰጧችሁም፣ የጡቡንም ቁጥር ግን ታመጣላችሁ አላቸው። የእስራኤልም ልጆች አለቆች ዕለት ዕለት ከምትሰሩት ከጡቡ ቁጥር ምንም አታጉድሉ ባሏቸው ጊዜ ነገሩ እንደከፋባቸው አዩ። ከፈርዖንም ዘንድ ሲወጡ ሙሴና አሮንን በፊታቸው ቆመው ተገናኟቸው። እነርሱም በፈርዖንና በባሪያዎቹ ፊት ሽታችንን አግምታችሁታልና ይገድሉንም ዘንድ ሰይፍን በእጃችሁ ሰጥታችኋልና እግዚአብሔር ይመልከታችሁ ይፍረድባችሁ አሏቸው። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህንን ሕዝብ አስከፋህ? ስለምንስ ላከኝ? በስምህ እናገር ዘንድ ወደ ፈርዖን ከገባው ወዲህ ይህንን ሕዝብ አስከፍቶታልና አንተም ሕዝብን ከቶ አላዳንከውም አለ። ልጆች የሚያሳዝን ታሪክ ነው አይደል? አዎን ያሳዝናል። በእስራኤላውያን ላይ ፈርዖን የሚሠራው ግፍና መከራ በእጅጉ ያሳዝናል። አሁን ደግሞ እስቲ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ ሙሴ ወደ ፈርዖን ለምን ሄደ? ፈርዖንንስ ምን ብሎ ጠየቀው? ፈርዖንስ ለሙሴ ምን ብሎ መለሰለት? እስራኤላውያን የነበሩበት ሁኔታ ምን ይመስል ነበር? ነገሮቹ ሲከፉ ፈርዖንም በእስራኤል ላይ መከራ ሲያበዛ ሙሴ ምን አለ? እኛስ አንዳንድ ጊዜ መልካም ነገሮች ካሰብናቸው በተቃራኒ ሲከፉብን ምን እናደርጋለን? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትልቁ ትምህርት አንዳንድ ጊዜ በመልካም አስበን የምናደርጋቸው ነገሮች ጥሩ ውጤት ላይኖራቸው ይችላል። ነገር ግን በእግዚአብሔር ፊት መልካም መሆናቸውን እስካወቅን ድረስ የሚመጡ ፈተናዎችን ጠንክሮ መጋፈጥና መቋቋም በእጅጉ ያስፈልጋል። ነገሮችን በእግዚአብሔር ፊት መልካም መሆናቸውን የምናውቅበት መንገድ ደግሞ በቃሉ ተመዝነው ሲታዩ ብቻ ነው። ታዲያ ውስጣዊ ፍላጎታችንን የሚመለከተው እግዚአብሔርም ስለ እውነት ስንል የሚደርስብንን መንጓጠጥና ግልምጫ ስለሚመለከት በእጅጉ በልጆቹ ይደሰታል። እንደ ሐዋርያቱም የከበረውን ዋጋ ያስረክበናል። በያዕቆብ 1:12 ላይ እንደተነገረው በፈተና የሚጸና ሰው የተባረከ ነው፣ ከተፈተነም በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና ተብሎ እንደተነገረ። ስለዚህ ከዚህ ታሪክ በትዕግሥት ከእውነት ጋር በጽናት መቆምን ከሙሴ ተምረናል ማለት ነው።